ትሬድ የምታደርጉ ሰዎች ስቶክ የድርጅቶችን ስቶክ እየገዛችሁ ትሬድ የምታደርጉ ሰዎች አንድ አሪፍ መረጃ ነው የምጠቁማችሁ። አውሮፓ በ2025 እንደ ተሰብስበው እንደወሰኑት ከሆነ ከ800 ቢሊዮን ዩሮ በላይ ዲፌንስ ላይ እንዳለ ጠቅላላ የመከላከያ ነገሮች ላይ በጀት እንደሚያደርጉ ተናግረዋል። ምን ማለት ነው እንግዲህ አውሮፓ ውስጥ ያሉ ትልልቅ የዲፌንስ ካምፓኒዎች ከዚህ በኋላ ስቶካቸው በጣም ይጨምራል ማለት ነው። 10 ካምፓኒዎች ነው የምጠቁማችሁ አውሮፓ ውስጥ የሚገኙ ሜጀር ዲፌንስ ካምፓኒስ ዲፌንስ ኢንዱስትሪስ የሚባሉት። መጀመሪያው ራይን ሜታል ነው። ራይን ሜታል በጀርመን ውስጥ የሚገኝ ታንኮችን፣ የአንቲ ኤር ሲስተሞችን፣ የአየር መቃወሚያ ይሄ አርመርድ ቪክሎች ምናምን የሚያመርት ድርጅት ነው። በመቀጠል ቤስ ሲስተም የሚባለው እሱ ደግሞ የአውሮፕላን ሲስተሞችን፣ የአውሮፕላን የኤቪዮኒክሶችን፣ የአውሮፕላን ኮሚኒኬሽን ሲስተሞችን ምናምን የሚሰራ ድርጅት ነው። የአውሮፕላን ስላችሁ የጦር ጀት ማለት ነው። ሊዮናርዶ የተባለው ካምፓኒ በኤሮስፔስ እና በዲፌንስ ላይ የሚሰራ ነው። በሜንሊ ፎከስ የሚያደርገው ኤሮስፔስ ላይ ነው። ክድቢ የሳተላይት ክድቢ የጀት ክድቢ ሪኮናይሰንስ ኤርክራፍት ሁሉም ላይ ስ ግሩፕም የሚባለው እንደዚሁ በዲፌንስ ላይ ያሉ የተለያዩ የኮሚኒኬሽን ዲቫይሶች፣ ኤሌክትሮኒክ ዲቫይሶች ክድቢ የናይት ቪዥን ካሜራ ሊሆን ይችላል፣ ክድቢ የሬዲዮ ኢኩፕመንት እነሱ የሚያመርት ነው። ሮልስ ሮይስ ደግሞ ብዙዎቻችሁ የምታውቁት በመኪና ምርቱ ነው። ሮልስ ሮይስ እንግዲህ የተለያዩ የአውሮፕላን ኢንጂኖችን ወይ የጀት ኢንጂኖችን በመስራት ይታወቃል። ከዚህ በተጨማሪ ደግሞ የእንግሊዝን ወይም ደግሞ ዩናይትድ ኪንግደምን ጠቅላላ የሰብመሪን ወይም ደግሞ የሰርጓጅ መርከብ ምርትን የሚያመርተው ሮልስ ሮይስ ነው። ሳብ ወይም ደግሞ ስካኒያ የስዊዲሽ ምርት የስዊዲሽ ካምፓኒ ሲሆን የሚያመርታቸው ደግሞ ዲፌንስ ላይ የጦር ጀቶችን ያመርታል። የተለያዩ ሚሳይሎች ምናምን ያመርታል እና እኛ የምናውቀው መኪና ሲያመርት ነው፣ ግን የጦር ጀቶች ሁሉ ያመርታል። ሬን ግሩፕ ደግሞ ከመኪና ጋር ተያያዥ የሆኑ ነገሮችን ነው የሚሰራው። ቤሪንጎችን፣ ሰስፔንሽኖችን፣ የብረት እንትኖችን ይሄ ባሌስተራ የመሳሰሉት ሁሉ ነው። በታንክ ላይ መሆን ሊሆን ይችላል፣ በተለያዩ አርመርድ ቪክሎች ላይ ሊሆን ይችላል። ሞሮቨር ወደ ዲፌንስ ነው ፎከስ የሚያደርገው። ኤርባስ ደግሞ እኛ የምናውቀው ሲቪሊያን ኤርክራፍት ሲያመርት ነው። ኤርባስ ምናምን ተብሎ ሲጠሩ የምናውቃቸው ሲቪሊያን ኤርክራፍቶች ናቸው። ግን ኤርባስ ትልቅ የሆነ የዲፌንስ ላይ ወይም ደግሞ የጀቶች ላይ ትልቅ የሆነ ኢፌክት ትልቅ የሆነ አስተዋጽኦ ያለው ድርጅት ነው። ባብኮክ የሚባለው ደግሞ በእንግሊዝ ውስጥ የሚገኝ ድርጅት ሲሆን የኒውክሌር ኢነርጂ ላይ የተለያዩ የኤሮስፔስ ኢንጂነሪንጎች ላይ የሚሳተፍ ነው። ኤሮስፔስ ብያቸዋለሁ። ኤሮስፔስ ማለት ያው በቃ ጠቅላላ የአየር ክልልን የተለያዩ ራዳሮችን፣ አንቲ ጃሚንግ ዲቫይሶችን፣ የድሮን ዲቫይሶችን የመሳሰሉትን ሙሉ ያካታል። ኢንትራ ደግሞ ፋይናንሻል ሲስተም ላይ፣ ቴሌኮም ላይ፣ የኢንጂነሪንግ ጉዳዮች ላይ፣ የፐብሊክ ሴክተርና ሄልዝ ኬር ላይ ምናምን የሚያተኩር ድርጅት ነው። ኢንትራ ደግሞ እነዚህን 10 ድርጅቶች እንግዲህ በ2025 ትልቅ የሆነ የስቶክ እንትን ያገኛሉ ተብሎ የሚጠበቁ ድርጅቶች ናቸው። ሁሉንም ክሎዝሊ ሞኒተር በማድረግ የትኛውን ስቶክ ምን ላይ ገዝታችሁ ምን ያህል ብር ማትረፍ እንደምትችሉ ካልኩሌሽን ልናተት ይቻሉ።